ሰላም እንዴት ናችሁ? ዛሬ ስለ መዝሙር 56 እናነሳለን። ስለ መዝሙረ ዳዊት ማለት ነው። እንግዲህ የተለያዩ ጥያቄዎች ታደርሱኛላችሁ። እንደዛ አይነት ችግር አለብኝ፣ ይህን ችግር ለመቅረፍ የትኛውን የመዝሙር ክፍል ልጸልይ የሚሉ ጥያቄዎች በብዛት ይደርሱኛል እና በተደጋጋሚ ከሚደርሱኝ ነገሮች መካከል አንዱ መስራት የማልፈልገውን ኃጢአት ነው ብዬ የማስበውን ነገር እያመንኩኝ ኃጢአት እንደሆነ እያወቅኩኝ ማቆም እየፈለግኩኝ ግን በተደጋጋሚ አድርገዋለሁኝ እና ከዚህ ክፉ ልምድ ለመውጣት ምን ላድርግ የሚሉ የተለያዩ ጥያቄዎች ይደርሱኛል። ወይም ደግሞ ከዚህ ልምድ ለመውጣት የትኛውን የመዝሙር ክፍል ብጸልይ ጥሩ ነው የሚል ጥያቄዎች ይደርሱኛል። ወይም ደግሞ ፍርሃት ውስጥ ሆናለሁኝ። ይህን ነገር ማድረግ እንደሌለብኝ አውቃለሁ። ከእግዚአብሔር እንደሚያጣላኝ፣ ከመንፈሳዊ ሕይወቴ እንደሚያደክመኝ አውቃለሁኝ። ግን እንዳላደርገው እፈራለሁኝ። በዛ ፍርሃት ውስጥ ሆኜ ደግሞ አድርገዋለሁኝ የሚሉ ጥያቄዎች ይደርሱኛል። ካደረግነው በኋላ ደግሞ በጣም መጥፎ ጸጸት ውስጥ እና ድብርት ውስጥ ራስን የመጥላት አይነት ስሜት ውስጥ እንገባለን እና ምን እናድርግ የሚሉ ጥያቄዎች ይደርሱኛል እና ለእሱ እንግዲህ በአባቶች ከሚመከሩ የመዝሙር ክፍሎች ወይም ለእንደዚህ አይነት ስሜት ከሚረዱን የመዝሙር ክፍሎች ውስጥ መካከል አንዱ መዝሙር 56 ነው። እዚህ ጋር በጣም ልብ እንድትሉና እንድታስተውሉ የምፈልገው ነገር በህይወታችን ውስጥ ለሚገጥሙን ችግሮች እንዳለ መዝሙረ ዳዊት ብቻ ነው መፍትሄ እያልኩኝ አይደለም። በቤተ ክርስቲያናችን ስርዓት መሰረት ሁሉም የጸሎት መጻሕፍት፣ ሁሉም የጸሎት ስርዓት በህይወታችን ውስጥ ለሚገጥሙን ችግሮች እንዳለ መፍትሄ ነው። ይሄኛው ከዛኛው ሳይባል ማለት ነው። አቡነ ዘበሰማያት ብቻውን በህይወታችን ውስጥ ብዙ ለውጥ ይሰጠናል፣ ብዙ መፍትሄ ይሰጠናል፣ ብዙ በረከት ይሰጠናል። ትልቅና ትንሽ የሚባል የጸሎት አይነት የለም። ሁሉንም የጸሎት ክፍል፣ ሁሉንም የጸሎት አይነትና ስርዓት በቤተ ክርስቲያን በምታስቀምጠው አግባብና ስርዓት መሰረት ልትጠቀሙበት ይገባል። እሱ እንዳለ ሆኖ ግን እያንዳንዱ የመዝሙር ክፍል፣ እያንዳንዱ የጸሎት አይነት ለምን አገልግሎት ሊውል ይችላል፣ ለምን ሊጠቅመን ይችላል የሚለው ማወቅና መረዳታችን ደግሞ ልክ እንደዛው ጠቃሚ ነው እና መዝሙረ ዳዊትን እኔ አንስቼ የነገርኳችሁ ማለት ሌሎቹ አያስፈልጉም ወይ ይሄን ብቻ ላይ ትኩረት አድርጉ ማለት አይደለም። በተመሳሳይ ሁኔታ ደግሞ እንደ ቤተ ክርስቲያናችን ስርዓት መሰረት ጾም፣ ጸሎት፣ ስግደት ናቸው እንግዲህ ለሁሉም ነገር መድህን የሚሆኑትና መጾም፣ መጸለይ፣ መስገድ ለሁሉም ነገር መፍትሄ ነው። እሱን ቅድሚያ እንድትሰጡት እመክራችኋለሁኝ። ይሄ እንዳለ ሆኖ ቅድም እንደነገርኳችሁ አንዳንዴ እያወቀ የምናጠፋቸው ጥፋቶች አሉ። ካጠፋን በኋላ ደግሞ መጥፎ አይነት ጸጸት ውስጥ እንገባለን እና መዝሙር 56 ለምን ይረዳናል? በፓሽን የምንሰራቸውን ኃጢአቶች እንዳንፈጽም ይረዳናል። ወይም ደግሞ እንደዛ አይነት ስሜቶች ሲሰሙን ለምሳሌ ግለ ወሲብ መፈጸም ሊሆን ይችላል። ብዙዎቻችሁ ያደረሳችሁኝ ጥያቄ ስለሆነ ብዙ ሴቶችም ወንዶችም እንደዚህ አይነት ጥያቄ ያደረሳችሁኛል እና እንደዚህ አይነት ስሜት ውስጥ ስትሆኑ ተነስታችሁ በፍጹም ተመስጦ ውስጥ ሆናችሁ 7 ጊዜ መዝሙር 56ን ብትጸልዩ ደግሞ ለዚህ ብቻ ሳይሆን ሌሎችም ውሸት ሊሆን ይችላል፣ ሌሎች በቃ መጥፎ ነገሮች እንደ ኃጢአት የምንቆጥራቸው ነገሮች አድርግ የሚለን ስሜት ሲመጣብን ላለማድረግ መዝሙር 56ን በፍጹም ተመስጦ ውስጥ ሆነን ባለንበት ቦታ ሆነን ብንጸልይ ከዛ መጥፎ ስሜት ውስጥ እንድንወጣ ይረዳናል ነው። ከዛ ባለፈ መዝሙር 56ን በተደጋጋሚ በህይወታችን ውስጥ በቃላችን የሚዘን መጸለያችን ለምን ይረዳን ይችላል? አንድ ጥንካሬን ለማጎልበት ይረዳናል። ቅድም እንዳልኳችሁ ከመጥፎ ልምድ ውስጥ ለመውጣት የሚያስችል ጥንካሬን ለማጎልበት ይረዳናል። በራስ መተማመን እንዲኖረን ይረዳናል። በራስ መተማመን ማለት በእግዚአብሔር አምነን እግዚአብሔር ከዛ ልምድ ውስጥ፣ ከዛ ችግር ውስጥ፣ ከዛ ፈተና ውስጥ ሊያወጣን ይችላል፣ ያወጣኛል የሚል በራስ መተማመን እንድናጎለብት ይረዳናል። በተመሳሳይ ሁኔታ ቅድም እንዳልኳችሁ ማንፈልገውን ነገር ካደረግን በኋላ የማይሆን አይነት መጥፎ ስሜት ውስጥ፣ ድብርት ውስጥ እንዘፈቃለን እና መረበሽ ውስጥ እንዘፈቃለን እና በእግዚአብሔር ኃይል፣ በእግዚአብሔር ጥበብ፣ በእግዚአብሔር ሞገስ እና ጸጋ ሰላምና እረፍትን እንድናገኝ ይረዳናል። በእግዚአብሔርም ሰላምና እረፍት እንደምናገኝ ያመላክተናል፣ ይረዳናል፣ ወደዛም ይወስደናል። መዝሙር 56 እና ሁለት ነገር ነው ጥቅሙ። አንድ መጥፎ ልማዶችን እንዳናረግ ይረዳናል። መጥፎ ልማዶችን አድርግ የሚለን ስሜት ሲመጣ ከዛ ስሜት ውስጥ ለመውጣት ወዲያው ተኝተንም ከሆነ ከእንቅልፋችን ተነስተን ስራ ላይም ከሆነን ደግሞ ዞር ብለን መዝሙር 56ን በፍጹም ተመስጦ ውስጥ ሆናችሁ ብትጸልዩት በደንብ ይረዳችኋል። ከዛ ባለፈ በመንፈሳዊ ህይወታችሁ ውስጥ ጥንካሬን ለማግኘት፣ በራስ መተማመንን ለማጎልበት
ሰላምና እረፍትን ለማግኘት በተለይ መጥፎ ነገር አድርገን ንስሐም ገብተን አንዳንዴ ለንስሐ አባታችንም ነግረን ቀኖናን ከተቀበልን ከጨረስንም በኋላ ከዛ ስሜት ውስጥ ያለመውጣት ችግሮች የገጠሟችሁ ሰዎች ልትኖሩ ትችላላችሁና እንደዛ አይነት ስሜቶች ውስጥ ስትሆኑ ይሄን የጸሎት ክፍል ይሄን የመዝሙር ክፍል ብትጸልዩት በእጅጉ ይረዳችኋል። እንግዲህ በዚህ መልኩ ጠቁሚያችሁ ለውጦች ያገኛችሁበት ሰዎች ያገኛችሁትን ነገር ብታካፍሉን ብትነግሩን ሌሎች ሰዎች እንዲጠቀሙበት ይረዳችኋል። እና በመዝሙረ ዳዊት ምን ተጠቀማችሁ፣ በህይወታችሁ ውስጥ ምን መፍትሄ ያገኛችሁ፣ ምን አገኛችሁበት የሚለውን ከስር ኮሜንት ብታደርጉልን እንደ ምስክርነት እኛንም ሁላችንንም ያጠነክረናል። እና በመዝሙረ ዳዊት ብቻ ሳይሆን በሌሎችም የጸሎት መጽሐፍት በጸሎት ህይወታችሁ በህይወታችሁ ውስጥ ምን አተረፋችሁ የሚለውን ነገር ከስር እንድታካፍሉን አበረታታችኋለሁኝ። መልካም የዐቢይ ጾም ይሆንላችሁ።